ሩታ ትዕግስቴን እያስጨረሽኝ ነው። የምሬን ነው። ትዕግስቴን እያስጨረሽኝ ነው። ሩታም ተረጋግተሽ ለመረጋጋት ነው። አስረዳኋት አይደል? እንደዚህማ እኮ ምንም ለመረዳት ፈቃደኛ አይደለሽም። ዝም ብለሽ እያለቀሽ ነበረ። ምን አድርግ እኔ ጋር መጀመሪያ ያሉትን ነገሮች ለመስማት ራሱ አንተ ሬዲ አይደለም። እሺ ይኸው ልስማሽ። ለምንድን ነው የምትሰማኝ? ማታ ይከበርክ እኮ አወራሁሽ እኮ ለማስረዳት ሞከርኩኝ። ታዲያ ሩታ እኔ ምን ማድረግ አለብኝ ታዲያ? ብቻ ነው ኤቭሪዴ እንድቀበልልህ የምትፈልገው። እኔ ደግሞ እንደዛ ማድረግ አልችልም። ይገባሃል? ምን ተፈጥሯል? እሺ እስኪ ንገረኝ። እኔ ላይ ምን አይተሻል? ምን ተፈጥሯል? አሁን ምን አደረገብኝ? እሱንም እኮ እንዳስረዳ ይኸውልህ፣ ይሄንን ጨዋታን መቀነስ ነበረብህ። ማታ አልነግርህም። እሺ ንገሪኝ። አልነግርህም። እንደዚህ ማግባባታችሁ ኧረ አብርሽ እግዚአብሔርን እንደዚህ ደብረ በእናንተ እንዴ። አንደኛ ነገር እኔ እየረፈደብኝ ነው። ሲቀጥል ዝናብ እየመጣ ነው። ስለዚህ እኔ መሄድ አለብኝ። ለምን ነው ማተረጅኝ? መርፈድ አትሄድም። ለምን? ምክንያቱ ምንድን ነው? ምን ተፈጠረም? ለምን እንዴ? አቤል እስኪ በእግዚአብሔር አስረዳተን። እኔ ምንም ከዚህ በላይ ላስረዳት አልችልም። የእውነት እኔ በቃ አልኳት አይተሃል አይደለ? ስለዚህ ካልገባች ምን ላድርግ እኔ? እሺ እኔ ላስረዳት። ሂድ አንተ። እኔ ላውራት። የምታስረዳኝም የምንቀይረውም ሀሳብ አይኖርም። ሩታዬ ይሄ የተፈጠረው ነገር አዎ በእርግጥ ያስከፋል፣ ያስደብራል፣ ያበሳጫል ሁሉ ነገር። ግን ደግሞ ማለት በአደባባይ ፊት ነው ያገባሽ፣ ህጋዊ ሚስቱ ነሽ። የድሮ ያለፈውን ነገር እየተነሳ አንቺ መረበስ አለብሽ ሩታዬ። የሚሄደው ደግሞ ማለት ነው አይምሮሽ ላይ ማለት ነው። አንቺ መጥፎ ነገር እየሳልሽ ከሆነ እዚህ ሆኖ እንኳን ቡታጀራ ሄዶ እዚህ ሆኖ ራሱ እዚህ ጋር ጥሩ ነገር ልታስቢያቸው። ማውራት የማልፈልገውን ነገር እንዳውራ ፕሊስ አታስገድዱኝ። እኔ እሱን ብቻውን ላውራው የምፈልጋቸው ነገሮች አሉ። ግን ደግሞ ኢቭን ያንን እንኳን እንዳውራው እድል እየሰጠኝ አይደለም። በመጀመሪያ ደረጃ ይህንን ነገር ሲያደርግ እኮ ነው የምንግባባው። ቆያ ላስረዳ። እሺ ሩታዬ አስረጅ። መግባባት ስንችል ነው አይደለ? ነገር ግን ሁሌም እሱ የራሱን ሀሳብ ብቻ ነው እንዳዳመጠው የሚፈልገው። የኔን ሀሳብ መች ነው የሚሰማው? ብዙ ነገር ይኸውልህ፣ ከዚህ በፊት ታግሼ ይሁን ብዬ ዝም ብዬ ምናምን አልፏል። ከአሁን በኋላ ግን እንዲች አንድ እርምጃ እንዲራመድ አልፈቅድለትም። ሳንስማማበት ነው የምልህ ነገሮችን። እኔ ከዚህ በፊት ሳላምንበት ወይም ደግሞ ሳንነጋገር ነው እየተደረገ የነበረው። እስከ ዛሬም የተፈጠሩት ግጭቶች ምክንያቱ ያ ነበረ። አሁን ግን ይሄ ነገር እንዲፈጠር ስለማልፈልግ እንዲሁም ደግሞ እሱም የገባውን ቃል እልፍ ዝንፍ እንዲል ስለማልፈልግ እዚች ጋር የሚሆነውንም የማይሆነውም እንዲቀባጠር ስለማልፈልግ ሰማኸኝ አይደለም? ተግባብተን ወይም ተነጋግረን ነው መሄድ ያለበት። እሺ ማለት ይሄ አሁን ከወጣው ውጪ ምን የተለየ ነገር አይተሽ ነው እንደዚህ ማለት? አቤል እሱን ይኸውልህ፣ ለአንተም ይቅርታ አድርግልኝ፣ ለአንተም እዚህም ጋር ማውራት አይጠበቅም። ተገቢ ነው ቡታጅራ በሄደ ጊዜ ማውራታቸው ተገቢ ነው። እርግጠኛ ነሽ አንቺ? ማውራት ያለብን እዚህ ጋር ማውጣትም ማሳየትም የለብኝም። እሷም አላሳይም ግን ለአንቺ ድረስ በሚል በሰው ልካልኛለች። ማሳየት አለብኝ እሱን። አቤል ዝናብ እየዘነበ እኮ ነው ሩታ። በቃ ንገረኝ አለብኝ ወይ? አሁንና ጨርሱ ብለናል። መጀመሪያ እናውራን፣ ከዛ እንግባባ፣ ከዛም በኋላ ነው ሩታ። እኔም እየረፈረብኝ ነው በእግዚአብሔር። ምን ሆነሻል? እሺ ጊዜ ደጋግሜ እየነገርኩ እና ታዲያ ምንድን ነው? እና ታዲያ ምናምን አትበለኝ። ሳንግባባ አትሄድም የትም። እሺ ምን ነሽ? ልስማሽ። ምን? እሺ ልግባባ ከአንቺ ጋር እንዴ? መጀመሪያ አእምሮሽን በተለያየ ነገር ደፍነሽው እኔንም እንደገና መጀመሪያ አንተ ያመንክበትንም ያላመንክበትንም እዚች ጋር አምጥተህ እንደምታወራው ወይም እንደምታሳየው እኔ አሁንም ሳልፈልግ ነው አቤል ያወራሁት። በጣም ስለተከራከርኩኝ። ምንድን ነው አውሪሽ? ስለተከራከርኩኝ ማታ እኔ እንዳወራ ስፈልግ አልፈቀድክልኝም። የራስን ሀሳብ ብቻ ነው የተናገርከው። ለዛ ስለተናደድኩኝ አሁንም አላወራም። ነገር ግን ስረጋጋ ማሳየህ ነገሮች ይኖራሉ። እዚች ጋር እንደማንም እኔም እንደዚህ እያወጣው አልለጥፍም። እሺ ምን አሳይኝ። እኔ እናንተ መሀል ብቻ መቅረት መነጋገር ያለብን ነገር ነው። ገባ? አትከራከረኝ አሁንም። ኧረ ሩታ በእግዚአብሔር ታይ። አብሽ የግዴታ መሄድ አለብህ ነው? ይኸውልህ እሺ ሂድ፣ ችግር የለውም ማለት ነገሩን ይሄ እየተባባሰ ሳይመጣ ቆይ ሩታዬ ማለት መሄድ አይደል ፍላጎቱ? ይሄድ። የእናንተ ጉዳይ ከሆነ ማለት ነው እኮ ይሄድ። መሄድ አይደል ፍላጎት? እሺ ትሄዳለህ። እኔ እንድትሄድ አምኜ ስልክ 15 ቀን ወይም ደግሞ ምናምን ብዬ ስልክ ሌላ ነገር እንዲፈጠር አልነበረም። እኔ ጋር የሚፈጠሩ ችግሮች አሉ። በዚህ ሰዓት ሰው ያስፈልገኛል እኮ። ሰው ያስፈልገኛል በላይ አንተም ታስፈልገኝ ነበረ። እሱንም ይሁን ብዬ ነው ትቼው እንትን ያልኩኝ። ሂድ፣ ችግር የለውም። እኔም ግን ቤት አልቆይም። እዚሁ ቤተሰቦቼ ጋር ሄዳለሁኝ። መቆየት ካለብኝ ትሪት ማድረግ ባለብኝ መንገድ ትሪት አደርጋለሁ። ወይም ደግሞ
ይሄም አይሆንም ካልከኝ አብረን እንሄዳለን። በመሀላችሁ እንደውም ቤተሰብ ጋርም አልሄድም፣ ከእሱ ጋር ነው የምንሄደው አብረን። በቃ አለቅ። እሺ አሁን እሺ መሄድ ትፈልጋለህ አይደል? የምር የጠረጠርሽኝ አይነት ስሜት እየተሰማኝ ነው አሁን ማለት ነው። ወይኔ መሄድ ትፈልጋለህ። አደረገ ያላቸው ነገሮች ተገቢ አይደሉም። አትሊስት መደማመጥ አትሊስት አንቺ ብዬ ነው ይሄ ሁሉ ነገር እንትመለለሽ እዛ እንደዚህ ምናልባት ነገሮች ላይመቹ ይችላሉ። በየሰዓቱ አንቺ ጋር ላልመጣ እችላለሁ። የምሄድበትን ጉዳይ ታውቂያለሽ አይደል? ኦኬ። እና ታዲያ እዛ ስትሄድ እኔ ጋር እየመጣ ነበር እንዴ? አሁን ለ15 ቀን እኮ የምትሄደው እኔ ጋር ልትመጣ አይደለም። እዛው ነህ እኮ ነው ወይስ እያየኸኝ በየደቂቃው ልትመላለስ ነው? ሰው የሚያስፈልግሽ ከሆነ ከዛ ውጭ ግን ምንም ነገር የተፈጠረ ነገር የለም። ትልቋም ሲስተር መምጣት አይጠበቅባትም እንጂ ቤት አላት፣ ትዳር አላት። ሀይሚም የራሷ የሆነ ነገር አላት። ግዴታ ከሆነ ግን እኔ ችግር የለውም ይመጣሉ። በቃ ከአንተ ጋር እሄዳለሁ። ምን ሲባል የትም አትሄጂም። በእናትሽ አቤል ግን አይምሮሽን ንጹህ አድርጊውና ሄዶ ደርሶ ይምጣ። ከዚህ ያለው ነገር እዚህ ቁጭ ብለን እናወራለን። ያው ካቤል ይቅርታ አድርግልኝና ማለት ነው። እኔ ከዚህ በላይ መንጨቃጨቅ አልፈልግም። ካመነበት ተረጋግቶ ማውራት የሚችል ከሆነ ንገረው። እሺ ማለት ለአንድ ሰዓት ምናምን አውሩና ከዛ ቢያንስ እንዲሄድ ፍቀጅለት። እኔ በደንብ ስረጋጋ ማውራት የሚፈልጋቸው ነገር ነገሮች በሙሉ እኔ አላልኩም። እንደዛ አሰሚኝም ነው መከባበር ምናምን እኔ እንደዛ አላልኩም። እንደዛ ከሆነ እየነገርኩሽ ነው አይደል? አሁንም የራሱን ሀሳብ ነው ኢንፍሉዌንስ የሚያደርገው። ለምን አትሰማም አንተስ? ምን የምታወሪው ነገር ነው?